እነሆ አንድ ቀን አንድ የሕግ አዋቂ ኢየሱስን ሊፈትነው ተነስቶ መምህሮ የዘላለምን ሕይወት ለመውረስ ምን ላድርግ አለው። ኢየሱስም በሕግ የተጻፈው ምንድን ነው? እንዴትስ ታነበዋለህ? ሲል መለሰለት። ሰውየው መልሶ ጌታ አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይልና በፍጹም ሐሳብ ውደድ፣ ባልንጀራንም እንደ ራስ ውደድ ይላል አለው። ኢየሱስ በትክክል መልሰሃል፣ አንተም እንደዚሁ አድርግ፣ በሕይወት ትኖራለህ አለው። ሰውየውም ራሱን ጻድቅ ለማድረግ ፈልጎ ለመሆኑ ባልንጀራዬ ማን ነው አለው። እንግዲህ ዛሬ በዚህ ቪዲዮ ላይ እዚህ ክፍል ውስጥ ያለውን የእግዚአብሔርን እውነት እግዚአብሔር ለኛ ሊያስተላልፍልን ያለውን ሐሳቡን እንደገና ደግሞ ጌታ ኢየሱስ ከዚህ ሰውዬ ጋር ያደረገውን ነገር ሰፋ አድርጌ ያቀርብላችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ወደዚህ ቻናል አዲስ ከሆናችሁ ወይም ይህንን ቻናል ዛሬ የተቀላቀላችሁ ሰብስክራይብ፣ ሼር፣ ላይክ ማድረግ አትርሱ። ደግሞም የደወሏን ምልክት ንኳት፣ እንደዚህ አይነት ቪዲዮ ስለቅ ቶሎ ቶሎ እንዲደርሳችሁ። ስለዚህ እዚህ ክፍል ውስጥ መጀመሪያ እንዳነበብኩላችሁ አንድ የሕግ አዋቂ ወደ ኢየሱስ ጋር መጥቶ አመጣጡ አካሄዱ ትክክለኛ አይደለም። ገና ሲጀምር ኢየሱስን ለመፈተን ነው የመጣው። አመጣጡ ለፈተና ነው የመጣው እና እዚህ ክፍል ውስጥ የተነሱ አዳዲስ ሀሳቦች፣ አዳዲስ ነገሮችን እንመለከታለን። ስለዚህ ጌታ ኢየሱስና ይሄ ሕግ አዋቂው የሚነጋገሩበት ነገር አለ። ያኛው የዘላለም ሕይወት እንዴት ማግኘት እችላለሁ ሲል፣ ኢየሱስ ደግሞ በሕጉ የተጻፈው እንዴት ነው ይሏል። አሁን አያችሁ አይደለ? ጌታ ኢየሱስ ሁል ጊዜ የሚነሳበትና መልስ የሚሰጥበት ከሚያውቁት ከሚረዱት፣ አንብበናል፣ አውቀነዋል፣ ስናስተምረው ቆይተናል በሚሉት በሕጋቸው ላይ ተንተርሶ ነው ኢየሱስ መልስንም ጥያቄውን ማዞሮት የሚያመጣላቸውና ስለዚህ በሕግ የተጻፈው ምንድን ነው ሲል ያው ቅድም እንዳነበብኩላችሁ እግዚአብሔር አምላክን በፍጹም በሆነ ነገር መውደድና ባልንጀራን መውደድ በሚለው ሐሳብ ሰውየው ይህንን አደረገና ይህንን አንተም ፈጽመው አድርገው፣ በቃ እንደዚሁ ካደረግ የዘላለም ሕይወትን ትወርሳለህ አለው። እንግዲህ አጠቃላይ መጽሐፍ ቅዱስን እይታ ካየን፣ መጽሐፍ ቅዱስ ላይ ያለውን የዘላለም ሕይወት የሚወረስበትን መንገድ ካየን አሁን ከምናስበውና አሁን ከተነገረው ውጭ ነው ያለው። ምክንያቱም ሰው የዘላለም ሕይወት ሊያገኝበት የሚችለው ትክክለኛ እውነተኛው መንገድ ኢየሱስ መሞት ይገባዋል። ከዛ ደግሞ ከሞት መነሳት ይገባዋል። ስለዚህ ሞት መሸነፍ አለበት። ሞት ከተሸነፈ በኋላ በኢየሱስ ክርስቶስ ያመኑና በኢየሱስ ክርስቶስ የሆኑ የዘላለም ሕይወትን ያገኛሉ። አሁን ሕጉ ላይ የተጻፈውን ነገር በመጠበቅና ሕጉ ላይ የተጻፈውን ነገር በማድረግ ሳይሆን የዘላለም ሕይወት የሚገኘው ትክክለኛው አጠቃላይ መጽሐፍ ቅዱስ እይታ ክርስቶስ በሰራው ስራ ላይ ተመስርቶ የሚገኝን እምነት ይዞ ይህንን እምነት የራስ በማድረግና ከክርስቶስ ጋር ህብረትንና አዲስ ልደትን በማግኘት የዘላለም ሕይወት እንድንወርስ ያደርገናል። ያው ብዙ የወንጌላት መጽሐፍ ላይ ብዙ የዘላለም ሕይወት የምንወርስባቸው ነገሮች ተጽፈዋል። መሰረታዊና ዋናው ነገር ይሄ ነው። ሌሎቹ ከዛ በኋላ የሚመጡ ነገሮች ናቸው። ነገር ግን አሁን ይህ ሕግ አዋቂውና ኢየሱስ እየተነጋገሩ ያሉበት ሰውየው ማመጣጡ ኢየሱስን ለመፈተን ነበረ። ኢየሱስም የመለሰለት መልስ ትክክለኛውና እውነተኛው ነገር ይህ ከሆነ አድርገው ነው ያለው። ስለዚህ ሰውየው ራሱን ጻድቅ ለማድረግ ፈልጓል። በቃ አሁን ራሱን ጻድቅ አድርጎ ይህንን ፈጽሞታል። እንግዲህ እግዚአብሔርን በፍጹም መጠበቅና ባልንጀራን መውደድ የሚለውን ሰውየው ጠብቆታል። የሕግ አዋቂ ነው እንደሱ አስተሳሰብና እንደሱ እይታ። ነገር ግን አሁን ከሚቀጥለው ከአሁን ወረድ ብለን የምናነበውን ታሪክ ስናመጣና ያ ታሪክ ጋር ሲያያዝ ነገሮች እንዴት ፍጻሜ እንዳገኙ እንመለከታለን። ከዛ በኋላ የሚቀጥለው እንደዚህ ይላል። ሰውየውም ራሱን ጻድቅ ለማድረግ ፈልጎ ለመሆኑ ባልንጀራዬ ማን ነው አለው። ኢየሱስም እንዲህ ሲል መልስ ሰጠው። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ በወንበዴዎች እጅ ወደቀ። ልብሱንም ገፈው ደበደቡት፣ በሞት አፋፍ ላይ ጥለውት ሄዱ። አንድ ካህን በአጋጣሚ በዛ መንገድ ቁልቁል ሲወርድ አየውና ገለል ብሎ አለፈ። ደግሞም አንድ ሌዋዊ እዚያ ቦታ ሲደርስ አየውና እርሱም ገለል ብሎ አለፈ። አንድ ሳምራዊ ግን እግረ መንገዱን ሲሄድ ሰውየው ወዳለበት ቦታ ደረሰ። ባየውም ጊዜ አዘነለት። ቀርቦም ቁስሎቹ ላይ ዘይትና የወይን ጠጅ አፍስሶ አሰረለት። በራሱ አህያ ላይ አስቀምጦ ወደ እንግዶች ማረፊያ ቤት ወሰደው። በዚያም ተንከባከበው። በማግስቱ 2 ዲናር አውጥቶ ለማረፊያ ቤቱ ባለቤት ሰጠና ይህ ሰው አደራ አስታሙ፣ ከዚህ በላይ የምታወጣውን ወጪ እኔ መልስልሃለሁ፣ ከፍላለሁ አለው። እንግዲህ ከነዚህ ሶስቱ በወንበዴዎች እጅ ለወደቀው ሰው ባልንጀራ የሆነው የትኛው ይመስልሃል? ሕግ አዋቂው የራራለት ነው አለው። ኢየሱስም አንተ ሂድና እንዲሁ አድርግ አለው። አሁን ከላይ ስንመጣ ያየነው ነገር አሁንም እንደሆነው አድርግ፣ እንደዛ አድርግ እያደረገው ነው የመጣው። ኢየሱስ ሰውየውን አድርግ እያለው ነው የመጣው እና አሁን እዚህ ጋር ሲደርስ በጣም ከባድ ቻሌንጅ የሚያደርግ ነገር ነው ኢየሱስ የተናገረው ለሰውየው።
እየተናገረ ያለው አሁን ባልንጀራው ማንነቱን ለመግለጽ ኢየሱስ ያመጣው ታሪክ በጣም ከባድ ነው። አሁን አንዳንድ ነገር ላንሳላችሁ፣ እዚህ ጋር ስለተጻፉ አንዳንድ ባክግራውንዶች ላንሳላችሁ። እንግዲህ ይህ ታሪክ የተፈጸመበት አካባቢ ከኢየሩሳሌም መጥቶ ወደ ኢያሪኮ እያለፈ ነበር እና ወደ ኢያሪኮ በምትወርዱበት ሰዓት ቁልቁል ነው። ከኢየሩሳሌም ወደ ኢያሪኮ ስትወርዱ ቁልቁል መንገድ ነው እና እዛ አካባቢ ድንጋያማ ነው፣ ጠባብ መንገድ ናት። ብዙ ጊዜ ለአደጋ የሚጋለጥ ቦታ ነው። ስለዚህ በወንበዴዎች የወደቀው ሰውዬ እዛ አካባቢ ላይ ነው አደጋ የደረሰበት እና እዛ አካባቢ ከኢየሩሳሌም ወደ ኢያሪኮ ስትወርዱ ብዙ ጊዜ የቦታ ሁኔታ አስቸጋሪ ነው። ከዛ ባለፈ ደግሞ ቁልቁለት ነው። በጣም ቁልቁለት ስለሆነ ብዙ ጊዜ እዛ ቦታ ላይ ታግሳችሁ መቆም አትችሉም። ከዛ ከኢያሪኮ በኋላ የምታገኟት ሰማሪያ ናት። አሁን በዛ አካባቢ ላይ የመጣው የመጀመሪያው ካህን ነው። እንግዲህ ከአገልግሎት መልስ ነው ወደ ሰፈራቸው ወይም ወደ መንደራቸው። እንግዲህ ኢያሪኮ የካህናት መሰብሰቢያ ናት፣ የካህናት መንደር ናት። ሌዋውያን እዛ ነው የሚኖሩት፣ ካህናት እዛ ነው የሚኖሩት። በብዛት እዛ አካባቢ ነው፣ ኢያሪኮ አካባቢ ነው መኖሪያቸው። ከዛ እየሄዱ ነው ኢየሩሳሌም አገልግለው የሚመለሱት እና አሁን ደግሞ ከአገልግሎት መልስ ነው እንግዲህ ቁልቁለቱም ካሰባችሁት ቦታውን ወደ ታች ከወረዳችሁ ወደ ኢያሪኮ ነው የምትሄዱት እና ከኢየሩሳሌም ተመልሰው ነው እንግዲህ ካህኑ ሲያየው በወንበዴዎቹ ተመቶ የወደቀውን ሰውዬ ሲመለከተው አየና ገለል ብሎ አለፈ። ምንም እንዳልተፈጠረ ምንም እንዳልተከናወነ ማለት ነው። ከዛ ሁለተኛ የመጣው ደግሞ ሌዋዊ ናት። ሌዋዊውም አየና ልክ እንደ ካህኑ ገለል ብሎ አለፈም። አሁን እነዚህ ሰዎች በሕጉ እንደተጻፈው ካየን የሕጉ ባለቤቶች ወይም የሕጉ አድራጊዎች፣ የሕጉ ፈጻሚዎች፣ ሕጉን የሚያዙ ሰዎች ናቸው። እነዚህ ካህናትም ሌዋውያንም የክህነት አገልግሎት የሚያገለግሉ የመቅደሱን ስርዓት፣ የመቅደሱን አካሄድ፣ መቅደስ ውስጥ የሚደረገውን የእግዚአብሔር ሐሳብና የእግዚአብሔርን ነገር የሚረዱ የሚያውቁ ሰዎች ናቸው። እነዚህ ሰዎች ርኅራኄ ሊኖራቸው የሚገባቸው ሰዎች ናቸው። ምክንያቱም እግዚአብሔርን በፍጹም ነፍሴ፣ በፍጹም ኃይሌ፣ በፍጹም ሐሳቤ እወዳለሁ፣ ባልንጀራዬን እወዳለሁ ብለው የሚንቀሳቀሱ ሰዎች። ነገር ግን ይሄ እዛ ቦታ ላይ እንግዲህ ጌታ ኢየሱስ በጣም ጥበበኛ መሆኑን የምትመለከቱት ታሪኩን እንዴት አድርጎ እንደሰራው ስንመለከት በጣም ጥልቅ ነገር አለው። ምክንያቱም ሰውየውን አመጣውና በኢየሩሳሌምና በሰማሪያ መካከል ላይ ነው ያሳረፈው። ኢያሪኮ በሁለቱ መካከል ያለች ቦታ ናት። ስለዚህ ሰውየውን አመጣውና ኢያሪኮና ኢየሩሳሌም በሰማሪያና በኢየሩሳሌም መካከል ኢያሪኮ ጋር አደጋ እንዲደርስበት የሆነበት ምክንያት አሁን ይሄ ሰውዬ ከነዛም አይደለም ከነዚህም አይደለም ከሰማሪያን ወገን አይደለም ወይም ደግሞ ከኢየሩሳሌም ከአይሁዳውያን ወገን አይደለም። ሰውየው ተመቷል፣ አደጋ ደርሶበታል። ማንነቱ መለየት አትችሉም። አይሁዳዊ ይሁን ምን ይሁን አታውቁትም። ተገፏል። ምናልባት አይሁዳዊ ነው ብለው እንዲያስቡ የሚያደርጋቸው ነገር ምናልባት ጭንቅላታቸው ላይ የሚያደርጉት ነገር ያ ሰው ያድርጉ ቢሆን በሰዓቱ ይህ አይሁዳዊ ነው ምናልባት ልናዝንለት እንችላለን ብለው ሊያስቡ ይችላሉ። ነገር ግን በወንበዴዎቹ ተመቷል፣ ተገፏል። ይሄ ማንነቱ ላይ ያለው ነገር የተወሰነ የተዘበራረቀ ነገር አለው ሰውየው። ነገር ግን ታሪኩን ኢየሱስ በደንብ ሲያዋቅረው ምንድን ነው ያደረገው? እነዚህ ካህናትና ሌዋውያኑ መጥተዋል። አሁን የሕግ አዋቂውም ሕግን እፈጽማለሁ እኔ ጻድቅ ነኝ በጽድቅ ነው የምመላለሰው እና ባልንጀራዬ ማን ነው ብሎ በሚመካበት በዛ ንግግር ውስጥ እነዚህም የሚያልፉት ሰዎች ሕግ አዋቂዎች ናቸው፣ ሕግ ፈጻሚዎች ናቸው፣ በጣም ከፍተኛ የሆኑ የተማሩ ሰዎች ናቸው እና እግዚአብሔርን የሚያገለግሉ የተባሉ ሰዎች ናቸው። በዛ መንገድ እያለፉ ያሉት እነዚህ ሰዎች እንደተጻፈውና እንደ ሕጉ አልፈጸሙትም። ያንን ሰው ለመርዳትም ፈቃደኛ አይደሉም። ምክንያቱም አሁን ከኢያሪኮ ወደ ኢየሩሳሌም ቢሄዱ ለአገልግሎት እየሄዱ ናቸው። ሊረክሱ ይችላሉ፣ ሊቆሽሹ ይችላሉ፣ አገልግሎታቸው ሊበላሽ ይችላል ብለን ልናስብ እንችላለን። ነገር ግን እንደዛ አይደለም። ከአገልግሎት መልስ ስለሆነ ወደ ቤታቸው ነው የሚመለሱት። ስለዚህ ይህን ሰውዬ ለመርዳት ምንም የሚያስቸግራቸው ነገር የለም። ምንም የሚጠይቃቸው ነገር የለም። ቢያንስ ሰውየውን እንኳን ቀርበው ለማናገር እንኳን ፈቃደኛ አልነበሩ። ምናልባት እሱ የወደቀው ሰው ባልንጀራቸው ሊሆን ይችላል። የወደቀው ሰው ምናልባት የሚያውቁት ሰው ሊሆን ይችላል። ከተማ ላይ ሊያውቁት ይችላሉ። በአገልግሎታቸው መጥቶ እነሱ ጋር ተካፍሎ የተለያየ መስዋዕት ሊያቀርብ የመጣም ሰው ሊሆን ይችላል። አናውቀውም ይህንን ነገር። ነገር ግን እነዚህ ሰዎች እንደሚጠበቅባቸውና እንደተሰጣቸው ኃላፊነት አልተወጡ። አልፈውት ነው ገለል ያሉት። አልፈውት ነው ሸሽተውት ሄዱት። ስለዚህ ለመርዳት ፈቃደኛ አይደሉም። ነገር ግን ኢየሱስ ምን አደረገ? አንድ ሳምራዊ አመጣና እዚህ ታሪክ ውስጥ ከተተው። አሁን ይሄ ሳምራዊ ሰው ልክ ሰውየው ጋር ሲደርስ አዘነለት። የመጀመሪያ አዘነለት።
ሐዘን ውስጥ ነው የገባው። ምክንያቱም ቦታው የሚከሰትበት አደጋ የሚደርስበት ቦታ እንደሆነ ይታወቃል። ስለዚህ ይህ ሰውዬ በወንበዴዎች እጅ እንደወደቀ ወይም በሌላ ሰዎች እጅ ጥቃት እንደደረሰበት አውቆ አዘነለት። ምክንያቱም እያሳለፍ ያለው በሞት ጣር ውስጥ ነው። ለሞት እየተቃረበ ነው። ምናልባት ትቶት ቢሄደው ይህ ሰውዬ ይሞታል፣ ሊሞት ይችላል። ምክንያቱም የደረሰበት አደጋ ከባድ ስለሆነ ታሪኩንም ሲነግረን ሞት አፋፍ ላይ እያለ ነው ጥለውት ሄዱት። ከዛ ምንድን ያደረገው በአህያው ላይ ጫነው። ከዛ ቁስሎቹ ላይ ወይን ጠጅና ዘይት አፈሰሰለት። ከዛ ሄደና እንግዳ ማረፊያ ውስጥ አስቀመጠና እዛ እንዲንከባከቡት ከፈለለት፣ ሄደ። ከዛ ምንድን ነው ኢየሱስ ለዚህ ለሕግ አዋቂው የጠየቀው? ማን ነው ከሶስቱ የራራለት ብሎ ሲጠይቀው መለሰለት። የሕግ አዋቂው እንግዲህ ከነዚህ ከሶስቱ በወንበዴዎች እጅ ለወደቀው ሰው ባልንጀራ የሆነ የትኛው ነው ይላል። ሕግ አዋቂው የራራለት ነው አለ። ኢየሱስም አንተም ሂድና እንዲሁ አድርግ አለ። አሁን እዚህ ጊዜ ክፍል ውስጥ ይወላችሁ የራራለት ነው ሲል አሁን ታሪኩን ነግሮታል። ኢየሱስ አንድ ካህን አለፈ፣ ሌዋዊም አለፈ፣ ሳምራዊ ብሎታል። አሁን በስም ተዘርዝሯል። ካህን፣ ሌዊ፣ ሳምራዊ ብሎታል። እና ከሶስቱ በወንበዴዎች ተመቶ ለወደቀው ሰውዬ መልካም ያደረገለት በጎ ያደረገለት የትኛው ነው ሲል የራራለት ነው አለ። አሁን ስሙን እንኳን ለመጥቀስ አልፈለገም። አሁን እዚህ ጋር አንድ ነገር ላሳያችሁ። እንግዲህ በአይሁድና በሳምራውያን መካከል ከፍተኛ የሆነ ጸብ አለ፣ ከፍተኛ የሆነ ጥላቻ አለ። እነዚህኞቹ አይሁዳውያን ሰማርያውያን የረከሱ ቆሻሾች ናቸው ማለት ከኛ ጋር ብረት ሊፈጥሩ የማይችሉ የተዳቀሉ ናቸው፣ ዘራቸው የተለየ ነው ብለው እነዛኛዎቹን ይፈርጇቸው። እነዛኛዎቹ ደግሞ አይሁዳውያኖቹን እንደዚህ አይነት ናቸው። ስለዚህ ስግደት በኢየሩሳሌም ነው፣ ስግደት በገሪዛ ተራራ ነው። በመካከላቸው ክፍፍልና ኦልሬዲ ተከፍሏል። ሰሜንና ደቡብ ተከፍሏል። ያው ይሄ የሰለሞን ልጆች የሰሩት ስራ ነው። ሰለሞን ከነገሰ በኋላ ከዛ ልጆቹ ሲነግሱ የሰለሞን ልጅ ከነገሰ በኋላ ነው እንደዚህ ዝብርቅርቁ የወጣው። ስለዚህ ይሄ ተከፋፍሎ የተቀመጠ ሀገር በሁለቱ መካከል በወንድማማቾቹ መካከል በአንድ ዘር መካከል ግን መሀል ላይ ከምርኮ መልስ በኋላ ዝብርቅርቅ ያለ ህይወት ውስጥ ገብቷል። እነዛኞቹ ከአሕዛብ ጋር ተደባልቋል። ሰማርያ የሚኖሩ አሕዛብን አግብተው የተደባለቀ ዘር ይዘዋል። እነዚህኞቹ ደግሞ እኛ ዩኒክ ነን፣ እኛ ንጹህ ነን፣ እኛ ቅዱስ ነን፣ ስለዚህ ከነዛ ጋር መጋባትም እርስ በርስ ህብረት ማድረግ አንፈልግም ብለው እርስ በርሳቸው የተለያዩ ናቸው። ኦልሞስት ረጅም ዓመት የተለያዩ ናቸው እነዚህ ሰዎች። ስለዚህ በመካከላቸው ወንድማዊነትና እህታዊነት የሆነ ግንኙነታቸው ተበላሽቶ በሁለቱ መካከል ድልድይ አለ። ኢየሱስ በአገልግሎቱ ራሱ ወደ ሰማሪያ አልፎ ወደ ገሊላ ለመሄድ እንኳን ሲያስብ በዮርዳኖስ አካባቢ ነው የሚሄደው። ምክንያቱም በሰማሪያ ጋር ማለፍ ካለበት አንድ አይሁዳዊ በዛ መንገድ ማለፍ አይገባውም። ታውቃላችሁ፣ የሳምራዊቷ ሴት ከኢየሱስ ጋር በነበራት ግንኙነት ያወራው በእሷ በኩል ሰማሪያ እንዴት እንደገባ የምናውቃቸው ታሪኮች አሉ። ስለዚህ በሁለቱ መካከል ግጭት አለ። ይሄም የሕግ አዋቂው ለኢየሱስ ሲመልስለት የራራለት ነው አለ። ምክንያቱም በስም እንኳን መናገር አልፈለገም። ምን ያህል ጥላቻ እንደነበራቸው እንመለከታለን። ከዛ ኢየሱስ ሲያጠቃልለው መልሱን መጨረሻ ላይ ሲሰጠው አንተም ሂድና እንዲያድርግ ነው ያለው። በቃ አሁን ለዚህ ሰውዬ እንዴት በጣም ፈታኝና አስቸጋሪ እንደሚሆን አስቡት። ራሱን ጻድቅ ለማድረግና ራሱን እኔ ንጹህ ነኝ፣ እኔ ቅዱስ ነኝ፣ ከኔ በላይ ጻድቅ የለም ብሎ የሚመላለሰውን ሰውዬ እንዴት አድርጎ ነው በሰማርያ ያለውን ሰው ሊወድ የሚችለው? በሰማርያ ያለውን ባልንጀራ አድርጎ ለመቁጠር የሚችለው? እጅግ በጣም ከባድ ነው። ስለዚህ አሁን አጠቃላይ ሁኔታውን ስንመለከት የዘላለም ሕይወት መውረስ ከተፈለገ እንደ ሕጉ እንደተጻፈው ሕጉን ሙሉ አድርገ መፈጸም አለብን። ካሁን ባየነው መሰረት እንግዲህ በዚህ ክፍል ውስጥ የምንማርባቸው 4 ነገሮች አሉ በዋናነት። የመጀመሪያው ነገር ምንድን ነው? በራስ ጽድቅ እንዳንመካና የኛ ጽድቅ በእግዚአብሔር ፊት ምንም እንዳልሆነ የምንረዳበት ክፍል ነው። ምክንያቱም ሰውየውን አድርግ ያላቸው ነገሮችን ስንመለከት ሰውየው ሙሉ አይደለም። ራሱን ጻድቅ አድርጎ ለመቁጠር ቢፈልግ እንኳን ያ የመጣበትና የሄደበት እንቅስቃሴ ሁሉ በእግዚአብሔር ፊት ሲታይ ተራ ነገር ነው፣ እንደ መርገም ጨርቅ ነው የሆነው። ስለዚህ ሰው በራሱ ጽድቅ በእግዚአብሔር ፊት መቆም እንደማይችልና በራሱ ጽድቅ ለማድረግና በራሱ ጽድቅ ለመቆም የሚፈልግ ሰው ገና ብዙ እንደሚቀረው የምናይበት ክፍል ነው። ምክንያቱም ሰውየው እኔ ይህንን ፈጽሜያለሁ፣ ይህንን አድርጌያለሁ ብሎ ነው ባልንጀራዬ ማን ነው ብሎ ሲናገር የቀረው ነገር እንደሌለ ነው የሚመስለው ሰውየው። ነገር ግን አሁን ትክክለኛና እውነተኛው ዳኛ መጥቶ ሲዳኘው
በጣም ብዙ ነገር እንደሚቀረው እንመለከታለን። ስለዚህ የመጀመሪያው ደረጃ በራሳችን ጽድቅ፣ በራሳችን ነገር በእግዚአብሔር ፊት ለመቆምና ሙሉ ነኝ ማለት የምንችልበት አቅም እንደሌለ፣ ስለዚህ የሚቀረን ብዙ ነገር እንዳለ የምንመለከትበት ነው። በሁለተኛ ደረጃ የምንመለከተው ምንድነው? ባልንጀራችን ማን እንደሆነ የምናይበት ክፍል ነው። እንግዲህ አሁን ለዚህ ለሕግ አስተማሪው ነው ይሄ ታሪክ የመጣለት። ስለዚህ ለአንድ አይሁዳዊ የሰማርያ ሰው ባልንጀራ ሊሆኑ አይችልም። ምክንያቱም ቅድም እንዳነሳው በመካከላቸው ያለው ነገር እንዳለ ሆኖ ይሄኛው ጠላት ነው። ስለዚህ አንዳንድ ጊዜ ባልንጀራ ብለን የምናስበው ነገር ጠላታችንም ሊሆን ይችላል። የሆነ ሰዓት ላይ በችግራችን ባጋጠመን ነገር ላይ ደርሶ ከሞት የሚያተርፈን ሊሆን ይችላል። እንግዲህ እንደዚህ ክፍል ስንረዳ ባልንጀራችን ከሌላ ወገን ወይም ከሌላ ስፍራ የመጣ ሰው ሊሆን ይችላል። ስለዚህ በችግራችን ባጋጠምን በማንኛውም ህይወታችን ውስጥ በጎደለውና አደጋ ውስጥ በደረስንበት በተለያየ የህይወት ጥያቄዎቻችን መጥቶ ለዛ ነገር ምላሽ የሰጠን የኛ ወዳጅ እንደሆነ የምናገኝበት ክፍል ነው። ስለዚህ አይሁዳውያን ወዳጅ ብለው የሚያስቡት ባልንጀራ ብለው የሚያስቡትን እይታቸውን ቀይሮታል። ይሄ ሰውዬ ባልንጀሬ ብሎ የሚያስበው እንግዲህ አካባቢው ያሉ ሰዎች ሊሆኑ ይችላል። ነገር ግን ጌታ ኢየሱስ ከሱ አካባቢ ያወጣውና ወደ ሌላ መንደር ውስጥ ከቶታል። ስለዚህ ባልንጀራ የሚባለው በትክክለኛ ትርጉሙና እንደዚህ ክፍል አስተሳሰብ የምንረዳው ምንድን ነው? የኛ ያልሆነ ግን በእኛ ጊዜ ሊደርስልን የሚችል በችግራችን ሊደርስልን የሚችል ያ አካል ወይም ያ ሰው ወይም ያቺ ሴት የኛ ባልንጀራ ልትሆን የምትችልበትን መንገድ አሳይቶናል። በሶስተኛ ደረጃ የምንመለከተው ደግሞ የዘላለም ሕይወት የሚገኝበትን ትክክለኛውን አቅጣጫ ነው ጌታ ኢየሱስ ያስቀመጠው። ስለዚህ በመጽሐፍ እንደተጻፈው ግን በመጠበቅ በራስ ጽድቅ ሳይሆን በእግዚአብሔር ፊት ሰው ተቀባይነትን የሚያገኘው ይሄ ፊት ለፊቱ ጋር ሲነጋገረው የነበረውን ኢየሱስን በመቀበል እንደሆነ ነው። ምክንያቱም አስቀድሞ ሊፈትነው ነው የመጣው። ኢየሱስን በፈተና ውስጥ አሳልፎ ቼክ ካረገ በኋላ እንግዲህ ኢየሱስን ለመቀበል አስቦ ሊሆን ይችላል። ነገር ግን እግዚአብሔር በላከው በዚህ በክርስቶስ በኩል የሚገኘውን ሕይወት ማግኘት ራሱን ኢየሱስን በማወቅ ውስጥ ነው የሚገኘው። ኢየሱስን ቢቀበለው ኖሮ እነዚህ አሁን የዘረዘራቸው ነገሮች ሁሉ ቦታ አይኖራቸውም፣ ስፍራ አይኖራቸውም። ስለዚህ የዘላለም ሕይወት የሚገኝበትን መንገድና ትክክለኛውን እይታ ወደ ኢየሱስ ማምጣት ስለነበረበት ይህም ሰውዬ ኢየሱስን ተቀብሎ መሄድ ሲገባው እንግዲህ ከዛ በኋላ ምንም የተጻፈልን ነገር የለም፣ ግን ትክክለኛውና እውነተኛው የመዳንን መንገድ ያሳየው በዚህ መንገድ ነው። ስለዚህ የዘላለም ሕይወት የሚገኝበት በክርስቶስ እንደሆነ ኢየሱስን በመቀበል ሕይወት ውስጥ እንደሆነ ሕግን በመፈጸም ሳይሆን ሕግን ጠንቅቆ በማወቅ ሳይሆን በኢየሱስ በማመን የሚገኘውን መንገድ እንዳሳየው እንረዳለን። የመጨረሻው አራተኛው የምንረዳው ሰው ከራሱ ፍሬም ከራሱ አጥር ካጠረው አስተሳሰብ ካጠረው ባህል ካጠረው ይሄ የዘረኝነት የተለያየ አስተሳሰብ እንዲወጣ አድርጎታል። ምክንያቱም ፍሬም አብጀቱ የነበረው ራሱንና የራሱን ወገን ብቻ ይዞ ነው የሚንቀሳቀሰው። ነገር ግን ወደ ሰማሪያ እንዲገቡ ከሰማሪያ ጋር ህብረት እንዲያደርጉ በሰማሪያ ውስጥ በነበሩት ሰዎችና በይሁዳ የነበሩት ሰዎች እርስ በርሳቸው መገናኘትና አንድ ህዝብ እንደሆኑ ለማሳየት ኢየሱስ በዚህ ክፍል ውስጥ ብዙ ነገር ለሰውየው ነግሮታል። ስለዚህ ከራሳችን ፍሬም እንድንወጣ ከራሳችን አስተሳሰብ ይሄ ወገንተኝነት፣ ዘረኝነት፣ ጎሰኝነት አሉ በኑሮ በአስተሳሰብ በትምህርት ደረጃ በኑሮ ደረጃ ተከፋፍለን ተመድበን የተቀመጥንበትን ያንን ስብስባችንን አፍርሶት ሰውን እንደ ሰውነቱ እንድንመለከተውና ሰውን በሰውነቱ መቀበል የምንችልበትን እይታ ውስጥ ነው የከተተን። ስለዚህ ከዚህ ክፍል ይህንን ነገር እንረዳለን። ይህንን ነገር በደንብ አስቡት። ስለዚህ ዛሬ ምን ላይ ነው የቆምኩት? ምን እያደረግኩ ነው? ምን እየሰራው ነው ብለን ራሳችንን የምንጠይቅበት ክፍል ነው። ስለዚህ ዛሬም እናንተም እግዚአብሔር እንደሚያዛችሁ አድርጉ። ሰውን በሰውነቱ ተቀበሉ። ሰው በሰውነቱ መቀበል ትልቅ የሆነ ማስተዋል ነው። እንደገናም የእግዚአብሔር ርኅራኄና የእግዚአብሔር ፍቅር የእግዚአብሔር ማንነት የሚገለጥበት ነው። ስለዚህ ከዚህ ክፍል ውስጥ ይህን ነገር እናገኛለን። እንግዲህ እናንተም እንደዚሁ አድርጉ ነው የሚለን። እግዚአብሔር ባርካችሁ። በሌላ ቪዲዮ እንገናኛለን። ሰላም ቆዩ። እስካሁን ድረስ እየተከታተላችን ከሆነ ሳብስክራይብ ካላደረጋችሁ ሳብስክራይብ ማድረግ አትርሱ። ሼርም አድርጉት ቪዲዮን። ሰላም ቆዩ።